ሁሉ ነገር ተስፋ የሚያስቆርጥ የመሆን እድሉ እየሰፋ እንደመጣ ይሰማኝ። ወጣቱ ጠንክሮ ተምሮም ጥሩ ውጤት ኖሮትም ወይ ስራ አይኖረውም፣ ስራ ኖሮትም ቤተሰብ ማስተዳደር የሚችል እናት አባቱን መርዳት የሚችል በቂ ደሞዝ የለውም። ትዳር መመስረት ልጅ ማሳደግ የሚችል አይሆንም። ጨክኖ ትዳር መስርቶም ቤተሰብ መስርቶም ያንን በልብ እንደ ልቡ ደስ ብሎት እንዲኖር የሚያደርገው ነገር የለውም። ከዛ ደግሞ አይ ከትንሽ ጊዜ በኋላ ይስተካከላል የሚል ተስፋ የሚሰጥ ነገርም ደግሞ አይመለከትም። ከዛ ደግሞ በዚህ እንኳን ለመጽናናት ወደ እግዚአብሔር ቤት መጽናኛ ይሁን ብሎ ሲመጣ ደግሞ እግዚአብሔር ውስጥ ያለው ኪዮስ፣ ጭቅጭቁ፣ የሰው ክፋት ምናምን የእግዚአብሔር ቤትን ተስፋ እንዳያደርግ ያደርገዋል። በቃ ዙሪያው ጨለማ ሆኖ እንዲታይ ያደርገዋል። ግን ከዚህ ሁሉ በላይ እግዚአብሔር አለ። በቃ እግዚአብሔር ላይ ተስፋ መቁረጥ ማለት እኮ በቃ ሞት ነው ያልከው እውነት ነው። ከዛ ወዴት ትሄዳለህ? እኔ አልችልም ብሎ ማሰብ እውነት ነው። በቃ ላንችል እንችላለን። በቃ እኔ ያቅቶኛል፣ ከኔ አቅም በላይ ነው፣ በምንም መልኩ ላስተካክለው አልችልም ማለት ጥሩ ነው። እግዚአብሔር አይችልም ማለት ግን እኮ ጥርጥር። በቃ እግዚአብሔር አያደርገውም እንዴት ትላለህ? ይሄ እኮ በነገር ላይ ሁላችንም ውስጥ ያለ ችግር ነው። ጥርጥር ስላለብን እኮ ነው። የእምነት ጉድለት